Very መስገን ባለፈው ሳምንት ስለ እግዚአብሔር አብ ቃሉ የሚናገረውን አጥንተናል። ዛሬም ደግሞ እንግዲህ ሁለተኛውን እንቀጥላለን። የመጀመሪያውን በትንሹ ሰመራይዝ ላድርግ። የእምነት አቋም በሚል ርዕስ ነው ትምህርት የጀመርነው። የእምነት አቋም የምናምነው እምነት መግለጫ ነው። በመጽሐፍ ቅዱስ በብሉይ ኪዳንም ሆነ በአዲስ ኪዳን በእምነት የተሞሉ አማኞች የእምነት አቋም ነበራቸው። ከሐዋርያት ዘመን ቀጥሎ የተነሱ የቤተክርስቲያን አባቶች የእምነት አቋማቸውን በጽሁፍ ሰጥተውናል። ለምናጠናው ለዛሬው ጥናት የእምነት አቋም መሰረታዊ ሐሳብ እንዲሰጠን በ325 ዓመተ ምህረት በኒቅያ ጉባኤ አባቶች የተስማሙበትን የአቋም መግለጫ በንባብ አዳምጠናል። በመቀጠልም የኢትዮጵያ ኦርቶዶክስ ቤተክርስቲያን የእምነት አቋምን ተመልክተናል። በሶስተኛ ደረጃ የኢትዮጵያ መካነ ኢየሱስ ቤተክርስቲያንንም ደግሞ የእምነት አቋም እንዲሁ ተመልክተናል። በመጨረሻ በወርድ ኦፍ ላይፍ ቤተክርስቲያን የአማርኛው ፕሮግራም ላይ ሁልጊዜ በየሳምንቱ በአምልኮ ፕሮግራም ላይ የሚቀርበውን የእምነት አቋም መግለጫም እንደዚሁ በንባብ አዳምጠናል። እንግዲህ በመጀመሪያው ሳምንት ትምህርታችን በቅድሚያ እኔ ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ የሚለውን የእምነት አቋም ተመልክተናል እና ስለ እግዚአብሔር አብ ቃሉ የሚናገረውን በሶስት ርዕሶች አጥንተናል። እግዚአብሔር አብ ፈጣሪ ነው፣ እግዚአብሔር አብ አዳኝ ነው፣ እግዚአብሔር አብ አባታችን ነው የሚሉ ትምህርቶችን ተመልክተናል። ክብር ለእግዚአብሔር ይሁን። የዛሬው ትምህርት እንግዲህ ከመጀመራችን በፊት የምናጠናውን የእምነት አቋም አብረን እንድንለው በትህትና ጠይቃለሁ። ከዚያ በኋላ ከጸለይኩ በኋላ የዛሬውን ትምህርት እጀምራለሁ። ወገኖች እኔን እየተከተላችሁ ማለት ትችላላችሁ። እኔ ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ፣ ደግሞም በአንድ ልጁ በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ በጴንጤናዊ በጲላጦስ ዘመን መከራ በተቀበለ በተሰቀለ በሞተ በተቀበረ በሶስተኛውም ቀን ከሙታን በተነሳ በክብር ወደ ሰማይ ባረገ ዳግም ተመልሶ በሚመጣ በኢየሱስ ክርስቶስ አምናለሁ። አሜን። ቃሉን ጌታ እንዲባርክልን አብረን እንጸልይ። አባት ሆይ እኔ በጌታ በኢየሱስ ክርስቶስ ስም በዚህ ሰዓት አመሰግንሃለሁ። ፈቃድህ ሆኖ ከወገኖቼ ጋር ደግሞ ጌታ ሆይ እግዚአብሔር ሆይ በአብ አምናለሁ፣ በወልድ አምናለሁ፣ በመንፈስ ቅዱስ አምናለሁ እያልኩኝ ጌታ ሆይ የእምነት አቋሜን ለመግለጽ እንድችል ቃልህን እንዳጠና ቃልህን ስለሰጠህን ጌታ ሆይ ተመስገን። አሁን ቃልህን ግለጥልን። አንተ ራስህ እንድናውቅህ ካልገለጥክ በስተቀር እኛ አንተን ልናውቅ አንችልም። እኔ አንተን ማወቅ እፈልጋለሁ በቃልህ እና በመንፈስ ቅዱስ አማካኝነት ጌታ ሆይ አስተምረን እኔና ወገኖቼን። እኔ የቃል ተማሪ ነኝ፣ ወገኖቼም እንዲሁ። ጊዜያችንን ባርክልን በጌታችን በመድኃኒታችን በኢየሱስ ስም አሜን። ዛሬ የምናጠናው ሁለተኛው የእምነት አቋም ስለ እግዚአብሔር ወልድ ነው። ደግሞም በአንድ ልጁ በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ በጴንጤናዊ በጲላጦስ ዘመን መከራ በተቀበለ በተሰቀለ በሞተ በተቀበረ በሶስተኛው ቀን በተነሳ በክብር ወደ ሰማይ ባረገ ዳግም ተመልሶ በሚመጣ በኢየሱስ ክርስቶስ አምናለሁ ይላል። ይሄ ሁለተኛው የእምነት አቋም። ዛሬ እንግዲህ ከልደቱ እስከ ዳግም ምጽአቱ እናጠናለን። በመጨረሻም ደግሞ
እግዚአብሔር ወልድ ፈጣሪ ነው፣ እግዚአብሔር ወልድ አዳኝ ነው፣ እግዚአብሔር ወልድ ጌታ ነው በሚሉ 3 ርዕሶች የዛሬውን ትምህርታችንን እናጠቃልላለን። እግዚአብሔር ወልድ ከሰማየ ሰማያት የወረደ በስጋ የተገለጠ ፍጹም ሰው የሆነ ፍጹም አምላክ የሆነ ጌታ፣ ሲጠበቅ የነበረው መሲህ፣ ሰውን ለማዳን ወደ ምድር የመጣ የእግዚአብሔር ልጅ ነው። ጌታ ኢየሱስ በስጋ እንዴት ተገለጠ? ጌታ ኢየሱስ ወደ ዓለም ሲገባ ለአባቱ መስዋዕትንና መባን አልወደድክም፣ ስጋን ግን አዘጋጀልኝ ብሏል በዕብራውያን ምዕራፍ 10 ቁጥር 5። እውነት ነው። ጌታ ኢየሱስ ስጋ ለብሶ ለሰው መድኃኒት የሚሆንበትን መንገድ እግዚአብሔር አብ አዘጋጅቷል። እግዚአብሔር አብ ቅድመ ዝግጅት አድርጓል። ጌታ ኢየሱስን ወደ ምድር ከመላኩ አስቀድሞ አንደኛ በቅድሚያ በዘፍጥረት 3:15 ከሴት የሚወጣ ዘር የእባቡን የሰይጣንን ራስ የሚቀጠቅጥ መሆኑን ተናግሯል። ሁለተኛ ዘሩ የሚወለድበትን መንገድ አብርሃምን በመምረጥ ልጁ የሚወለድበትን ቤተሰብ አዘጋጅቷል። ሶስተኛ በነቢዩ ኢሳይያስ በኩል ትንቢት ተናግሯል። ክብር ለእግዚአብሔር ይሁን። ሶስተኛው ላይ ቆሜ ስለነበረ ይቅርታ። አሁን አራተኛው ጊዜው ሲደርስ መልአኩ ገብርኤልን ከሰማይ ልኳል። ወገኖች ተቋርጦ ነበረ። ድምፄ ይሰማችኋል? ይሰማል እዝራ። ኦኬ ይቅርታ ተቋርጦ ስለነበረ አሁን እቀጥላለሁኝ። ጊዜው ሲደርስ እንግዲህ እግዚአብሔር የላከው እግዚአብሔር አብ መልአክ ነው የላከው ከሰማይ እና በመቀጠልም ደግሞ መንፈስ ቅዱስን ልኮታል። ይሄ አሁን የጽንሰቱን ጊዜ ነው የምንመለከተው። ጌታ ኢየሱስ በሚጸነስበት ጊዜ እግዚአብሔር አብ ከላይ መልአኩን ልኳል። መልአኩ ገብርኤል መጥቶ ድንግል ማርያም ያለችበት ቤት ውስጥ ነው የገባው። መልአክ ያው የሚከለክለው ነገር የለም፣ ግድግዳም ምንም አይከለክለውም። ገባ፣ ለማርያም ሰላምታ አቀረበላት። ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻል፣ አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል፣ የልዑል እግዚአብሔር ኃይል በአንቺ ላይ ይመጣል። ስለዚህ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ሉቃስ ምዕራፍ 1 ቁጥር 30 እስከ 35 ድረስ መመልከት እንችላለን። እግዚአብሔር አብ ዓላማውን ያስፈጽመው መንፈስ ቅዱስን በመላክ ነው። ጌታ ኢየሱስ በመንፈስ ቅዱስ ስራ እንደተጸነሰ እናምናለን። ለእግዚአብሔር የሚሳነው የለምና ለእግዚአብሔር የሚሳነው ነገር የለምና የሚለውን መልአኩ ከተናገረ በኋላ ማርያም እነሆኝ የጌታ ባሪያ፣ እንደ ቃል ይሁንልኝ አለች። ሉቃስ ምዕራፍ 2:37 እስከ 38 መመልከት እንችላለን። ማርያም ጸነሰች። ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። ኤልሳቤጥ የመጥምቁ ዮሐንስ እናት ናት። በታላቅ ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣
የማኅፀንሽን ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። በሉቃስ 1 ቁጥር 40 እስከ 43 እናገኘዋለን። እንዴት ይሆንልኛል? በአንድ ወቅት በኢትዮጵያ በነበርኩበት ጊዜ ከአንድ የሙስሊም ሼክ ጋራ በታክሲ ውስጥ ስለ ጌታ ኢየሱስ እነጋገር ነበረ። ጌታ ኢየሱስ ነቢዩ ይሄን ኢሳን እኮ እኛ እናውቃለን እና መሪማ በድንግልና ነው የወለደችው፣ እርሱ ነፋባት፣ ጸነሰች እና በድንግልና እንደወለደችው እኛም እናውቃለን እና በመንፈስ ቅዱስ አሰራር እኛ ክርስቲያኖች ማርያም እንደጸነሰች እንደምናምንም እነዚህም ደግሞ ሙስሊሞች እንደሚያምኑ የተረዳውበት ጊዜ አለ። ይገርማል። አሁን ጊዜው ደረሰ፣ የመውለጃዋ ጊዜ እና የጌታችን የልደት ቀን በጣም ልዩ ነበረ። እና በዚያ በቤተልሔም ስፍራ አዘጋጅተው ለመውለድ የሚችሉ አልነበሩም። ጊዜው ሕዝብ የሚቆጠርበት ጊዜ ነበር እና ጊዜውን ታሪኩን ታውቃላችሁ። ግን በዛ ጊዜ በግርግም ውስጥ ጌታ ኢየሱስ ተወለደ። እግዚአብሔር አብ አሁንም በዚያን ጊዜ የምስራች ተናጋሪዎች መልአኮችን ላከ። እነዚህ መላእክት በሰማይ ያንዣብቡ ነበረ። ሰማዩ በከዋክብት ብርሃን ደምቆ ነበረ። የምስራች ተናጋሪው መልአክ ወጣ ብሎ በሌሊት መንጋቸውን ሊጠብቁ በሜዳ ላደሩ እረኞች ዝቅ ብሎ እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ የምስራች፣ ታላቅ ደስታ የምስራች እነግራችኋለሁ፣ አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። ይህ ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። የጌታ ልደት ምልክት ለእነዚህ ለእረኞች የተሰጣቸው ሕፃን ተጠቅልሎ በግርግም ተኝቶ ታያላችሁ። እና እረኞቹ እስከ ቤተልሔም እንሂድ ተባባሉ። ፈጥነው ወደ ግርግሙ ወዳለበት መጡ። ማርያምና ዮሴፍን ሕፃኑንም በግርግም ተኝቶ አገኙ። አይተውም ስለዚህ ሕፃን የተነገረላቸውን ገለጡ ይላል ሉቃስ ምዕራፍ 2 ቁጥር 15-19። የሚገርም ነው የእግዚአብሔር ስራ። ነገሩ ገላትያ ላይ ደግሞ ጳውሎስ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ላከ ይላል ገላትያ 4 ቁጥር 4። የጌታ ልደት ምልክት እንደገና አሁን ኮከብ በሰማይ ተገለጠ። ይሄ ደግሞ በዘኍልቍ ላይ የተገለጸ ትንቢት ነው። አየዋለሁ፣ አሁን ግን አይደለም። እመለከተዋለሁ፣ በቅርብ ግን አይደለም። እመለከተዋለሁ፣ በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣል፣ ከእስራኤል በትር ይነሳል፣ የሞዓብንም ማዕዘኖች ይመታል፣ የሴትንም ልጆች ያጠፋል ተብሎ የተተነበየው ትንቢት ተፈጸመ። ኢየሱስ በይሁዳ ቤተልሔም በንጉሥ ሄሮድስ ዘመን በተወለደ ጊዜ እነዚህ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናል እያሉ ከምስራቅ ወደ ኢየሩሳሌም መጡ። ነገር ግን ይሄ ንጉሱን ሄሮድስን አስደነገጠው። ንጉሱ ሄሮድስ ደነገጠ፣ ኢየሩሳሌምም ደግሞ ከተማዋ ከእርሱ ጋር ደነገጠች ይላል ማቴዎስ ምዕራፍ 2 ቁጥር 3። ንጉስ ሄሮድስ ለምን ደነገጠ? ሰብአ ሰገል ሕፃኑ የአይሁድ ንጉስ መሆኑን በመቀበል ሊሰግዱለት መምጣታቸው ያስደነገጠው ይመስለኛል። ሰብአ ሰገል የሰማይ ከዋክብትን በማንበብ ሰማያዊ ምስጢር የሚገለጥላቸው ሰዎች ናቸው። እነርሱ በኮከብ እየተመሩ ኢየሩሳሌም ደረሱ። ንጉሱ ጥያቄያቸውን ተቀብሎ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁት ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። ይሄ ተንኮል ያለበት ሐሳብ ነው እና ሰይጣን ሄሮድስን ሊጠቀምበት አቅዷል። እግዚአብሔር አብ ግን ቀድሞታል እና አሁን ሰብአ ሰገል በምስራቅ ያዩት ኮከብ ሕፃኑ ባለበት ግርግም ላይ መጥቶ ሲቆም እነሱ ኮከቡን ተመልክተው በታላቅ ደስታ እጅግ ደስ አላቸው። ወደ ቤት ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀው ሰገዱለት።
ሳጥኖቻቸውን ከፍቶ እጅ መንሻ ወርቅ፣ ዕጣን፣ ከርቤ አቀረቡለት። ወደ ሄሮድስ እንዳይመለሱ በህልም ተረድተው በሌላ መንገድ ወደ ሀገራቸው ሄዱ። እግዚአብሔር አብ ቀድሟቸዋል። ለእነዚህ ሰብአ ሰገል መልእክት በህልም ነገራቸው። እነሱም መልእክት ተቀብለው በሌላ መንገድ ወደ ሀገራቸው ሄዱ። ሄሮድስ አሁን ይናደዳል። ሕፃኑን ኢየሱስን ሊገድለው ፈልጓል። ከሄዱ በኋላ የጌታ መልአክ ደግሞ እንደገና በተጨማሪ ለነ ዮሴፍም ደግሞ በህልም መልእክት ነገራቸው። ሄሮድስ ሕፃኑን ሊገድለው ይፈልጋል። ተነሳ፣ ሕፃኑን እናቱን ይዘው ወደ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው። ማቴዎስ ምዕራፍ 2 ቁጥር 13። ይሄም በትንቢት የተተነበየ ነው። እስራኤል ሕፃን በነበረ ጊዜ ወደድኩት፣ ልጄንም ከግብፅ ጠራሁት ተብሎ በሆሴዕ 11 ቁጥር 1 የተጻፈው ይፈጸም ዘንድ እናቱን እና ሕፃኑን ይዞ ዮሴፍ ወደ ግብፅ ሄደ። ኢየሱስ ፍጹም ሰው ሆነ። ሰው ሆኖ ነው በሰው እጅ ተጠቅልሎ እንደ ሕፃን እናቱ አቅፋው ይዛ መሄድ የጀመረችው እና ገና ሕፃን እያለ ሄሮድስ ሊገድለው ፈለገ። በእግዚአብሔር መለኮታዊ ጥበቃ አመለጠ። ማቴዎስ ምዕራፍ 2 እናያለን። እሱ በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበረ። ኢየሱስ ያዩት ሁሉ ሰው መሆኑን ተናግረዋል። ጌታ ኢየሱስ ፍጹም ሰው ሆነ። አካል ስጋ ነበረው። ማቴዎስ 26:12 ነፍስ ነበረው። ዮሐንስ 12 ቁጥር 27 መንፈስ ነበረው። ማርቆስ 2:8 እንደ ሰው ተፈትኗል፣ ተርቧል፣ ተጠምቷል። ማቴዎስ 4:6 መመልከት እንችላለን። አሁን ደግሞ ጌታ ኢየሱስ አሁን ደግሞ አደገ። 30 ዓመቱ ላይ እንግዲህ ደረሰ። ጌታ ኢየሱስ ተጠመቀ፣ ሰማያት ተከፈቱ። በዚህ ጊዜም አሁን እንደገና የሚገርም ነገር እንመለከታለን። አሁንም የዚህን የሥላሴን አንድነትና ሶስትነት የምንመለከትበት ምዕራፍ ነው ይሄ ማቴዎስ 3። ኢየሱስ ለምን ተጠመቀ? ጽድቅን ሁሉ ለመፈጸም ተጠመቀ። ክርስቶስ በ30 ዓመቱ የመሲህነት ስራ በይፋ ጀመረ። ይህ ለእግዚአብሔር አብ የተለየ ጊዜ መሆኑን በእርሱ ለመሲህነት አገልግሎት መሾሙን ያሳያል። ከላይ ሆኖ ይህ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። መንፈስ ቅዱስም ደግሞ በርግብ አምሳል ሲወርድ እና በጌታ ኢየሱስ ላይ ሲያርፍ መጥምቁ ዮሐንስ ይመለከት ነበር። ስለዚህ ጌታ ኢየሱስ በዮርዳኖስ ወንዝ ውስጥ ቆሟል። መንፈስ ቅዱስ በርግብ አምሳል ራሱ ላይ አርፏል። ከሰማይ ደግሞ እግዚአብሔር አብ በእርሱ ደስ የሚለኝ ይህ የምወደው ልጄ ይህ ነው ይላል እና እግዚአብሔር አንድ ሶስትም እንደሆነ የሥላሴ ትምህርት ያስተምረናል። ባለፈውም ደግሞ በዘፍጥረት ምዕራፍ 1 ቁጥር 26 ላይ ተመልክተናል እና ሰውን እንፍጠር ካለ በኋላ ደግሞ እኛ እያለ ሲናገር እንደነበረ ያንን ማየት ጀምረናል። የበለጠ አሁን የሥላሴን ነገር በዚህ በአዲስ ኪዳን የበለጠ እያየን ነው የምንሄደው። አሁን የኢየሱስ መለኮታዊ አገልግሎቱ ምን ይመስል እንደነበረ ነው የምናየው። ልዩ ነበረ። በአገልግሎቱ ሁሉን ቻይነቱ፣ አምላክነቱ ታይቷል። ኢየሱስ አምላክ ነው። እርሱ እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ከዚህ በኋላ ተነስቶ ነፋሱና ባህሩን ገሰጸ። ታላቅ ጸጥታም ሆነ። ሰዎቹም ነፋሳትና ባህር እንኳ የሚታዘዙለት ይህ እንዴት ያለ ሰው ነው እያሉ ተደነቁ። እርሱ መለኮት ነው፣ አምላክ ነው። ፍጥረት ተፈጥሮ የሚታዘዝለት ነው። ባህርን የሚያዝ ነው። ይሄ ስጋ ለባሽ የሚያደርገው ነገር አይደለም። ሁሉን ቻይ የሆነ አምላክ ብቻ ነው። ሁሉን አዋቂነቱም ደግሞ ታይቷል። ሁለተኛ ሰማርያዊቷ ሴት የመጀመሪያዊቱ ወንጌላዊት አድርጎ የላካት በሁሉ አዋቂነቱ ተደንቃለች። 5 ባሎች ነበሩሽ፣ አሁን ያለው ባልሽ ተጨማሪ ነው ያለ ሲላት ውስጧ ያለውን ሲገልጥላት አንተ ነቢይ እንደሆንክ አያለው እያለች መናገር ጀመረች። አዋቂነቱን ተረዳች። ሶስተኛ በሁሉ ቦታ መገኘቱን አሁንም በወንጌል እንረዳለን። ቃሉን ሲልክ ይሰራል። ቃሉን ሲልክ ይሰራል። ስፍራ እንደማይወስነው ቃሉ በማቴዎስ 18 ቁጥር 20 ቃሉ ያረጋግጥልናል። 100 አለቃም ደግሞ እንደዚሁ
በማቴዎስ 8 ላይ እንመለከታለን። ጌታ ኢየሱስ ሆይ ቃልህን ብቻ ላክ፣ በእኔ ቤት ጣራ አንተ ልትገባ አይገባም፣ ቃልህን ብቻ ላክ እና ቃልህ ይሰራል እያለ እምነቱን ገለጸለት። እኔ ራሴ 100 ሰዎች ከበታች ያሉኝ፣ እኔ ቃሌን እሰጣቸዋለሁ፣ ይታዘዛሉ። የበላይም አለቆች አሉኝ እና እነሱንም ሰምቼ እኔ ይታዘዛለሁ። ስለዚህ ቃልን ብቻ ላክ እና በሁሉ ቦታ መገኘቱ በዚያ ሰዓት ሄዶ እርሱ ቃሉን ሲልክ ልጁ ያለበት ቦታ የጌታ ቃል ሄዶ ልጁን ፈውሰው። አባቱ ወደ ቤት ሲደርስ ልጁ እየሮጠ ነው ከውጪ የሚመጣውን አባቱን የተቀበለው። በሁሉ ቦታ መገኘት የሚችል ነው። ናትናኤልም መስክሮለታል። ናትናኤል ትዝ ይላችኋል፣ ደቀ መዝሙር ሆኖ ጌታ ኢየሱስ ተንኮል የሌለበት እውነተኛ የእስራኤል ሰው ብሎ ሲናገር ከወዴት አወከኝ? ከበለስ በታች ሳለ አየሁ ብሎ ሲለው አንተ የእግዚአብሔር ልጅ ነህ፣ የእስራኤል ንጉሥ ነህ ብሎ ተናገረ እና ይህ ሁሉ በሁሉ ቦታ እዚህ በአካል ቆሞ ያለበት ቦታ ሆኖ ሌላ ስፍራ ያለውን ነገር ማወቅ የሚችል ሕያው የሆነ አምላክ ነው። ስለ እግዚአብሔር ወልድ አሁን ወደ መስቀሉ ነው የምንሄደው። ሰዎችን ለማዳን በጴንጤናዊ ጲላጦስ ዘመን መከራ በተቀበለ፣ በተሰቀለ፣ በሞተ፣ በተቀበረ፣ በሦስተኛው ቀን ከሙታን በተነሳ ወደ ሰማይ ባረገ በጌታ ኢየሱስ እናምናለን። በቅድሚያ መከራውን መስቀሉን እንመልከት። ይህንን እግዚአብሔር አብ በኢሳይያስም በኩል ተናግሯል። መንፈስ ቅዱስም ቃሉን ገልጧል። በኢሳይያስ ላይ ስለ ኢየሱስ ክርስቶስ ስቃይ ተገልጿል። እግዚአብሔር ወልድ ወደ ምድር መጥቶ የፈጸመው ዋና ስራው በመስቀል ላይ የፈጸመው መስዋዕት ነው። የሰዎችን በደል ሁሉ ተሸከመ። የኃጢአተኛ ምትክ ሆኖ ለኃጢአት ስርየት የሚያስገኘውን ደሙን ማፍሰሱ ዋናው ዓላማው ነበረ። እዚህ 53 ላይ ያለውን ጥቂት ክፍል ላንብብ። በጌታ በኢየሱስ ስም አነባለሁ። ተጨነቀ፣ ተሳቀየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፉዎችም ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ። ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔር በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል። የእግዚአብሔር ፈቃድ በእጁ ይከናወናል። ደሙን ማፍሰሱ ዋናው ዓላማ ነበረ። ደሙን አፈሰሰ፣ ፈጸመው፣ አከናወነው። ክብር ለአምላካችን ይሁን። የኢየሱስ ደም ዛሬም ትኩስ ነው። በመስቀል ላይ የተዘጋጀ መድኃኒት ነው። ከስቅለት ላይ ጀምሮ እስከ ዛሬ ድረስ ለወደፊትም እስከ ንጥቀት ድረስ እኛ አማኞች እንጠቀምበታለን። እኔ ተጠቅሜበታለሁኝ። ይህን የተዘጋጀ መድኃኒት የፈሰሰውን ደም ሰኔ 13 1966 ዓመተ ምህረት መተላለፍን ስለ እኔ ስለምደመስስ እኔ ነኝ። ኃጢአትን አላስብም። አሳስበኝ ስላልክ ኃጢአቴን ሁሉ አሳስብሃለሁ። ይህንን ሁሉ ያደረኩትን ኃጢአቴን ይቅር በለኝ፣ በደምህ እጠበኝ፣ አንጻኝ ብዬ ንስሐ ገባሁ። ኢየሱስ ክርስቶስን ተቀበልኩ። ይከሰኝ የነበረው ህሊናን ይወቅስ የነበረው ነገር ይህንን ኑዛዜ አድርጌ ጌታ ኢየሱስን ከተቀበልኩ በኋላ ውስጤ ሰላም ሆነ። እስከ ዛሬ ድረስ ከዛ ቀድሞ ባደረኩት ኃጢአት የህሊና ወቀሳ የለብኝም። ኢየሱስ ክርስቶስ የተዘጋጀ መድኃኒት ነው በመስቀል ላይ የፈጸመው። ዛሬም ሰዎች ይሄንን እንጠቀምበታለን። ኃጢአት ባደረግን ሁሉ ጊዜ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ስለሚያነጻን በዮሐንስ 1:7 እንደተጻፈው ንስሐ ስንገባ በኢየሱስ ክርስቶስ ደም ኃጢአታችን ይነጻል። እሱ ኃጢአትን የሚያስተሰርይ ነው። ዛሬም ደሙ የሚሰራ ነው። እስከ
ንጥቀት ድረስ እኛ እንጠቀምበታለን። ከዚያ በኋላ በሰማይ ስለሚሆን ሀገራችን እሱን እንግዲህ በሌላ ጊዜ እንመለከታለን። ክርስቶስ በመስቀሉ ከአብ ጋር አስታረቀን። ጥልን በሰውና በእግዚአብሔር መካከል የነበረውን ጥል በመስቀል ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል ኤፌሶን ምዕራፍ 2 ቁጥር 16። የእሱ መስዋዕትነት ትልቅ ነው። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱ በኩል በመስቀሉ ደም ሰላምን አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል። ቆላስይስ 1:19-20 እግዚአብሔር ይመስገን። ጌታ በመስቀሉ የሰይጣንን ስራ አፈረሰ። በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው። እርሱ በመስቀል ጠርቆ ከመንገድ አስወግዶታል። ክብር ለጌታ ኢየሱስ ይሁን። ቆላስይስ ምዕራፍ 2 ቁጥር 14-15 ሰይጣን አፈረ። ጌታ ኢየሱስ በመስቀል ላይ ቀጠቀጠው። ስለዚህ እኛ አሁን የዲያብሎስን ስራ በኢየሱስ ስም ማፍረስ እንችላለን። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ተብሏል። ይህ የእግዚአብሔር ልጅ የተገለጠው የዲያብሎስን ስራ ለማፍረስ ነው። ዲያብሎስ ሰውን እና እግዚአብሔርን አላይቶ ነበረ። ያንን ህብረት አበላሽቶ ነበረ። እግዚአብሔር ግን ህብረቱን እንደገና ለመቀጠል አንድያ ልጁን ላከ። ይህ አንድያ ልጁ ይህንን ህብረት እንደገና ቀጠለው። ህብረታችን በኢየሱስ ክርስቶስ በኩል እንደገና ቀጠለ። ከእግዚአብሔር ጋር ያለን ህብረት አሁን በመስቀሉ መልካም እንዲሆን ጌታ ኢየሱስ አድርጓል። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና ይላል ሐዋርያው ጳውሎስ በአንደኛ ቆሮንቶስ 1:18። የመስቀሉ ቃል የደህንነታችን ምንጭ ነው። ደህንነት የተገኘው ክርስቶስ ኢየሱስ መስቀል ላይ በከፈለው የህይወት መስዋዕት ነው። የኢየሱስ ሞት ለኃጢአተኞች ምሕረትን አስገኘ። በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችን አገኘን። እርሱ የበደላችን ስርየት ነው ይላል ኤፌሶን ምዕራፍ 1 ቁጥር 17። በስጋ ሞተ ክርስቶስ፣ በመንፈስ ግን ሕያው ሆነ። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱ ደግሞ በወህኒ ለነበሩት ነፍሳት ሰበከላቸው ይላል ጴጥሮስ 3:18። በመቃብር ሆኖ እንኳን ጌታ ኢየሱስ ስራ ይሰራል። እናንተ ነውርና ነቀፋ የሌላችሁን ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁን በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ ይላል። ጌታ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሞተ። ነገር ግን ሞቶ አልቀረም። በሶስተኛው ቀን እግዚአብሔር አብ የሞትን ጣር አጥፍቶ አስነሳው። ሞት ይዘው ዘንድ አልቻለምና የሐዋርያት ሥራ ምዕራፍ 2 ቁጥር 24ን እንመልከት። ጌታ ኢየሱስ በትንሣኤ አካሉ ለደቀ መዛሙርቱ ተገለጠ። ሰላም ለእናንተ ይሁን አላቸው። ሉቃስ 24ን መመልከት እንችላለን። ሐዋርያት የጌታ የኢየሱስ ክርስቶስ ትንሣኤ ምስክሮች ሆኑ። ሐዋርያት የጌታ ኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። በሁሉም ላይ ታላቅ ጸጋ ነበረባቸው እና ሲናገሩ አለቆችና ሽማግሌዎች ዛሬ ለድውዩ ስለተደረገው መልካም ስራ ይህ በምን እንደዳነ ብንመረምር እናንተ በሰቀላችሁት እግዚአብሔር ባስነሳው በናዝሬቱ ኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤልም ሕዝብ ሁሉ የታወቀ ይሁን አሏቸው። የሐዋርያት ሥራ ምዕራፍ 4:9-11። ጌታ ኢየሱስ አምላክ ነው። ስግደት ተቀብሏል። 11ዱ ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ፣ ባዩትም ጊዜ ሰገዱለት ይላል ማቴዎስ 28:17። ከትንሣኤው በኋላ በተደጋጋሚ ነው እየሰገዱለት። ኢየሱስ ቀረበና እንዲህ ብሎ ተናገራቸው፣ ስልጣን በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ
እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። ማቴዎስ 28:19-20 እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲህ ተጽፏል። እናንተም ለዚህ ምስክሮች ናችሁ። እነሆም አባቴ የሰጠውን ተስፋ እልክላችኋለሁ። እናንተ ግን ከላይ ኃይልን እስክትለብሱ በኢየሩሳሌም ከተማ ቆዩ። ሉቃስ 24:47-49። ይህንን እንደገናም በሚቀጥለው ሳምንት ስለ መንፈስ ቅዱስ ስለምንመለከት እንደገና በዝርዝር እናየዋለን። ስለ መንፈስ ቅዱስ ክብር ለእግዚአብሔር ይሁን። ስለ እግዚአብሔር ወልድ ዳግም ምጽአት አሁን እንመለከታለን። ሁሉን በሚችል በአብ ቀኝ ፊት በተቀመጠ በሕያዋንና በሙታን ሊፈርድ በሚመለስ በጌታ በኢየሱስ ክርስቶስ አምናለሁ። አሜን። ሕያዋንና ሙታን የተባሉት እነማን ናቸው? ሕያዋን ቅዱሳን ናቸው፣ ጌታን የተቀበሉ ናቸው። ሙታን ግን የተባሉት ጌታን ያልተቀበሉ አመፀኞች የሆኑትና ዓለምን ወደው እንደ ዴማስ ጌታን የተዉት፣ ሰይጣን ሐሳብ በአእምሯቸው ሲያስገባ ፈቅደው ከሰይጣን ጋር ኅብረት ያደረጉ እንደ ይሁዳ ለገንዘብ ሲሉ ጌታን የሚሸጡ ሙታን ይባላሉ። በጌታ ቀን ፍርድ ይጠብቃቸዋል። የፍርድ ቀን አለ። እኛ ሀገራችን በሰማይ ነውና ከሰማይ ከዚያ ደግሞ የሚመጣ መድኃኒትን እርሱንም ጌታ ኢየሱስ ክርስቶስን እንጠባበቃለን። ኢየሱስ ዳግም ይመጣል። ፊልጵስዩስ ምዕራፍ 3:20። ዳግም ምጽአት እና የመጨረሻው ጊዜ ምልክት ምንድን ነው? ማቴዎስ 24ን ከቁጥር 3 ጀምሮ መመልከት እንችላለን። በዚያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ሆኖ የማያውቅ ከዚያም በኋላ የሚስተካከለው የሌለ ታላቅ መከራ ይሆናል። ወዮ! ያ ቀን ታላቅ ነውና እርሱን የሚመስል የለም። ያ የያዕቆብ ማለትም የእስራኤል መከራ ዘመን ነው፣ ነገር ግን ከእርሱ ይድናል ይላል ኤርምያስ 30:7። ጌታ ኢየሱስ ዳግም ሲመጣ የአዲስ ኪዳን አማኞችን በሙሉ የሞቱትንም በሕይወት ያሉትንም ከዓለም ለመውሰድ ከሰባቱ የመከራ ዓመታት በፊት ድንገት በአካል እንደሚመጣ እናምናለን። ያ የመከራ ጊዜ በጣም ከባድ ስለሆነ ጌታ ኢየሱስ ቀድሞ ይመጣል። ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱት አስቀድሞ ይነሳሉ። ኢየሱስን በአየር ለመቀበል የመጀመሪያ የሚነሱት ያንቀላፉት ናቸው፣ ሞቶ ያሉት አማኞች ናቸው። ከዚያ በኋላ ደግሞ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል እንደገና የኛም አካል እንደገና ይለወጣል። የነሱ ከተነሱ በኋላ አካላቸው የማይሞት የማይበስብስ ሆኖ ይለወጣል። እኛም ደግሞ እንደገና በሕይወት ያለን እኛ በሕይወት ብንኖር እሱ ሲመጣ ጌታ ጳውሎስን በዛ ጊዜ እኛ እያለ ነው የሚናገረው። በሕይወት ያሉት ሰዎችም እነሱ እንደገና ደግሞ አካላቸው የማይሞት የማይበሰብስ ሆኖ ይቀየርና ሁለቱም በአንድ ላይ ሆነው ነው ወደ ሰማይ የሚወጡት። ቤተ ክርስቲያን ነች እንግዲህ ወደ ሰማይ የምትነጠቀው። ይህንንም እንግዲህ ስለ ቤተ ክርስቲያን ስናጠና እንደገና እናየዋለን። ከዚያ በኋላ እኛ ሕያዋን ሆነን የምንቀር ጌታን በአየር ለመቀበል ከነሱ ጋራ ቀድሞ ከተነሱት ጋራ ነው፣ እኩል ነው በደመና የምንነጠቀው ወደ ሰማይ። በአየር ላይ ጌታ ኢየሱስ 7 ዓመት የሚቆይበት ጊዜ አለ። በዚያ ጊዜ ቤተ ክርስቲያን እንግዲህ በዛ ትሆናለች። ተሰሎንቄ ምዕራፍ 4:16-17። ይሄ የንጥቀትም ትምህርት በጣም የሚገርም ትምህርት ነው። ዳግም ምጽአት የማይቀር ነገር ነው። ጌታ ኢየሱስ ዳግም ይመጣል። ጌታችን ኢየሱስ ክርስቶስ ከሰባቱ ታላቅ የመከራ ዓመታት በኋላ ደግሞ እንደገና ወደ ምድር ይመጣል። አሁን 7 ዓመት በኋላ ወደ ምድር ይመጣል። ኢየሩሳሌም ከተማው አድርጎ ለ1000 ዓመታት ዓለምን እንደሚገዛ እናምናለን። ይህም መጽሐፍ ቅዱስ የሚያስተምረን ትምህርት ነው። በፊተኛው ትንሣኤ ዕድል ያለው ብፁዕ እና ቅዱስ ነው። ሁለተኛው ሞት በእነሱ ላይ ስልጣን የለውም። ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር ይህን 1000 ዓመት ይነግሳሉ ይላል ራእይ 20:6።
እንዲሁ ይህ ምጽአት ሲከናወን እኛ አማኞች የታደልን ነን። በምጽአት ጊዜ በመጀመሪያውም በአየር ላይ በሚገለጥበት ጊዜ አብረን እንሆናለን። ከሱ ጋር ሆነን ደግሞ ከ7 ዓመት በኋላ መላእክት ሁሉ አጅበውት ነው ወደ ምድር የምንመጣውና በደብረ ዘይት ተራራ በእስራኤል ካረፈ በኋላ በከተማ ውስጥ ነው ጌታ ኢየሱስ ለ1000 ዓመት የሚገዛው። አሁን ስለ ሊቀ ካህናችን አሁን በሰማይ ሆኖ እስከሚመጣ ድረስ ጌታ ኢየሱስ ስለሚሰራው ስራ የሊቀ ክህነት ስራ ነው የምንመለከተው። ክርስቶስ ደግሞ ሊቀ ካህናት ሊሆን ራሱን አላከበረም። ነገር ግን አንተ ልጄ ነህ ዛሬ ወልጄሃለሁ ያለው እርሱ ነው። ዕብራውያን 5:5 ኢየሱስም መለሰ አለም እኔ ራሴ ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው ይላል። ኢየሱስ ሊቀ ክህነት ስራውን በሰማይ በእግዚአብሔር አብ ቀኝ ሆኖ ያከናውናል እና ይሄንን በመጀመሪያ ጊዜ የሚገልጥልን ወደሱ የጸለየው መጀመሪያ እስጢፋኖስ ነው። እስጢፋኖስ በሚወግሩት ጊዜ ጌታ ኢየሱስን ይመለከት ነበር። እነሆ ሰማያት ተከፍተው የሰው ልጅ በእግዚአብሔር ቀኝ ቆሞ አያለሁ አለ በታላቅ ድምፅ እየጮኸ። እስጢፋኖስ ጌታ ኢየሱስ ይጠይቀዋል። ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ወደሱ ይጸልይ ነበር እና ጌታ ኢየሱስ በአብ ቀኝ ሆኖ ዛሬ ጸሎትን ይሰማል፣ ለኛም ይማልዳል። ይህ የሊቀ ክህነት ስራውን አሁንም በመስራት ላይ ይገኛል። ጌታ ኢየሱስ የእግዚአብሔር ልጅ ነው። እኔ የአብ አንድ ልጁ በሚሆን በአዳኜ በኢየሱስ ክርስቶስ ስም አምናለሁ። ኢየሱስ ስም ከስሞች ሁሉ በላይ ነው። ስለዚህ እግዚአብሔር እጅግ ከፍ ከፍ አደረገው፣ ከስም ሁሉ በላይ የሆነውን ስም ሰጠው። ይኸውም በሰማይና በምድር ከምድርም በታች ጉልበት ሁሉ በኢየሱስ ስም ይንበረከክ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው። ፊልጵስዩስ ምዕራፍ 2:9-11 እንመልከት። እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን በስራ የምታደርጉትን ሁሉ በኢየሱስ ስም አድርጉት ተብሎ ተጽፏል። ቆላስይስ ምዕራፍ 3:17 ሁሉን አሁን በቃልም ቢሆን በስራ የምናደርገውን ሁሉ በኢየሱስ ስም እንድናደርገው ታዘናል። ጌታ ኢየሱስ የእግዚአብሔር ልጅ ነው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ መሰከረ። እኔን ማን ይሉኛል ብሎ ጌታ ኢየሱስ ላቀረበው ጥያቄ ሰዎች የተለያየ ስም ይሰጡታል። ጴጥሮስ ግን አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ እና ይህንን ስጋና ደም አልገለጠልህም፣ የሰማዩ አባቴ ነው የገለጠልህ አለ እና የሰማዩ አባት የሚገልጠው እውነት አለ። ቃሉን የሚገልጠው ሰማያዊ አባታችን ነው። እርሱ ሲገልጥልን ነው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በትክክል የምናምነው የምንረዳው። ጴጥሮስ ይህ ስለተገለጠለት ጌታ ኢየሱስ መሰከረለት። ይህንን የገለጠልህ ሰማያዊ አባት ነው፣ ስጋና ደም ይህንን አይገልጥም። ቅድምም አንስቻለሁ። ናትናኤልም ልክ እንደዚሁ የኢየሱስን አዋቂነት በተረዳበት ጊዜ አንተ የእግዚአብሔር ልጅ ነህ ብሎ እንደመሰከረ ቅድምም አንስቻለሁ። ጌታ ኢየሱስ የእግዚአብሔር ልጅ ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ተብሎ ተጽፏል። ዮሐንስ ምዕራፍ 1:1 ጌታ ኢየሱስ ህልውና የነበረው ዘላለማዊ ነው። ህልውና የነበረው አሁንም ያለው ወደፊትም የሚኖረው ዘላለማዊ ነው። እግዚአብሔር ወልድ ወደ ምድር ከመምጣቱ በፊት ህልውና የነበረው ዘላለማዊ ነው። ስለ ቤተልሔም የተነገረ ነገር አለ፣ ትንቢት። አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል። ሚክያስ 5:2 መጣ። ኢየሱስ ወደ ምድር መጣ። የዓለምን ካላንደር ሁሉ ለወጠው።
የኢየሱስ ወደ ምድር መምጣትን የማያውቅ የለም። እስላም ክርስቲያን ሁሉ ኢየሱስ ወደ ምድር እንደመጣ ከድንግል ማርያም በመንፈስ ቅዱስ እንደተጸነሰ በዚህ ምድር ላይ ተወልዶ አድጎ በመስቀል ላይ መስዋዕት እንደከፈለ ሁሉ ዓለም ሁሉ ተረድቷል። ኢየሱስ አሁን እንግዲህ ፈጣሪ መሆኑን ነው አንደኛ የምናየው። ጌታ ኢየሱስ ፈጣሪ ነው። ዓለም ሳይፈጠር ከአብ ጋር በህልውና የኖረ ከብርሃን የተገኘ ብርሃን፣ ከባህሪ አምላክ የተገኘ የባህሪ አምላክ የተወለደ እንጂ ያልተፈጠረ ከአብ ጋር ከመንፈስ ቅዱስ ጋር በባህሪ እኩል የሆነ ያለ እርሱ ህልውና የተፈጠረ ነገር የለም ይላል የእግዚአብሔር ቃል። ሁሉ በእርሱ ሆነ ዮሐንስ 1:3። አሁንም በቆላሲስ ላይ ያለው ጥቅስ እርሱ የማይታይ አምላክ ምሳሌ ነው ይላል። የሚታዩትም ሆነ የማይታዩትም ዙፋናት ቢሆኑ ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል። ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱ ለእርሱ ተፈጥረዋል። ቆላሲስ 1:15-16 ጌታ ኢየሱስ ፈጣሪ ነው። ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። የመንግስት በትር የቅንነት በትር ነው። ደግሞም ጌታ ሆይ አንተ ከጥንት ጀምረህ ምድርን መሰረትህ፣ ሰማዮችም የእጆች ስራ ናቸው ይላል ዕብራውያን ምዕራፍ 1:8-10። ጌታ ኢየሱስ አዳኛችን ነው። ሁለተኛ የምንመለከተው አዳኛችን ነው። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላቸዋል። መድኃኒት አዳኝ ተወለደ እና ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ፣ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ። ገላትያ ምዕራፍ 4:4 በእንጨት የሚሰቀል የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። አሁን ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ ሁሉ እኛን ለማዳን ነው፣ ከኃጢአት ለማዳን ነው። በሰይጣን ማታለል ምክንያት አዳምና ሔዋን ያጡትን ኃጢአት በመስራት በመተላለፍ የሰው ልጅ ሁሉ የተሸከመውን ኃጢአት ጌታ ኢየሱስ እርሱ ተሸከመ። በእኛ ምትክ ሆኖ ሞተ፣ አዳነን። ክብር ለስሙ ይሁን። ኢየሱስ ክርስቶስ ጌታ ነው። ሶስተኛ የምንመለከተው ትምህርት ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህና ይላል ሮሜ 10:9። የጌታን ስም የሚጠራ ሁሉ ይድናል ሮሜ 10:13። እነዚህ በጉን ይወጋሉ፣ በጉም የጌቶች ጌታና የነገስታት ንጉስ ስለሆነ እነርሱን ድል ይነሳል። ከእርሱም ጋር ያሉ የተመረጡ የታመኑም ደግሞ ድል ይነሳሉ። ራእይ 17:14። ኢየሱስ ጌታ ነው። ጌታ ሆኖ ይቀጥላል። ዳግም ተመልሶ በሚመጣበት ጊዜ በኢየሩሳሌም በሚያርፍበት ጊዜ በዚያን ጊዜ ኢየሩሳሌምን ሊያጠፉ እየተዋጉ ያሉትን በሐሰተኛው መሲህ እየተመሩ ያሉትን ጌታ ኢየሱስ በአፉ እስትንፋስ ያጠፋቸውና እርሱ በጌትነቱ ዓለምን ይገዛል። የነገስታት ንጉስ ጌታ ኢየሱስ ጌታ ነው። የእሱን የመጨረሻ ጸሎትን እንመለከታለን። አሁን ጌታ ኢየሱስ መስዋዕት ለመሆን በተቃረበበት ሰዓት በጸለየው ጸሎት አሁን አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ አለ። ይህ ጸሎቱ ዓለም ሳይፈጠር በሰማይ የነበረውን ክብሩን ያስታውሰናል። ክብሩን ትቶ እንዲመጣ የሰው ልጅ ፍቅር አስገደደው። ያ ፍቅር ጌታ ኢየሱስን ሳበው፣ እስከ መስቀል ሞትም አደረሰው። ክብር ላዳኛችን ለኢየሱስ ይሁን። ዮሐንስ 17:5 የጌታ ኢየሱስ የመጨረሻው ትእዛዝ ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረት ሁሉ ስበኩ አለ ጌታ ኢየሱስ። ማርቆስ 16:15 ጌታ ኢየሱስ ይህንኑ በማቴዎስ 28 እንደገና የሰጠው ታላቅ ተልእኮ
ለእኛም ነው። ጌታ ኢየሱስ የመጨረሻ ትእዛዙን ከሰጠ በኋላ እኔ ሁልጊዜ ከእናንተ ጋር ነኝ አለ ለደቀ መዛሙርቱ። ይህ የተስፋ ቃል የእኛም የክርስቲያኖች ሁሉ ነው። ንዝራ አትሰማ። መሲ አስወጥቶታል መሰለኝ። የእግዚአብሔር ልጅ ጌታ ኢየሱስ አዳኛችን መሆኑን እናምናለን። የጌታን ስም እንጠራለን። ኢየሱስ ክርስቶስ አሁን መጥቷል። ሄሎ፣ አሁን ይሰማችኋል? ትሰማል። አሁን መጥቷል። ኦኬ ኦኬ። በጣም ይገርማል። ዛሬ ይሄ እንትን ባለፈውም ሳምንት አስቸግሮኛል። ዛሬም እንዲሁ ነው። ምንም አይደለም። ኦኬ፣ ማጠቃለያ ነው እንግዲህ ላይ ደርሰናል። የመጨረሻው የእምነት አቋም ማጠቃለያ ነው። ጌታ ኢየሱስ ክርስቶስ አምላካችን ፈጣሪያችን መሆኑን እናምናለን። ሁለተኛ፣ የእግዚአብሔር ልጅ ጌታ ኢየሱስ አዳኛችን መሆኑን እናምናለን። ሶስተኛ፣ የጌታን ስም እንጠራለን። ኢየሱስ ክርስቶስ ጌታ፣ የጌቶች ጌታ፣ የነገስታት ንጉስ መሆኑን እናምናለን። አሁን ወገኖች እንግዲህ እናንተ ጥያቄ ካላችሁ ለእናንተ ጊዜውን እተዋለሁኝ እና ኮሜንትን ማድረግ ትችላላችሁ። ጊዜውን ለእናንተ እተዋለሁ።